በጣም ጥንቃቄ ብታደርጉ ነው የሚሻለው። አንድ የትዳር ከተፈታ በኋላ መልሶ ያንን ህይወት እንደገና አምጥቶ ልጆቹን ለማሳደግም በጣም ከባድ ነው። ምክንያቱም በመሀል በምትለያዩበት ሰዓት ልጆች የሚከፍሉት ዋጋ አለ። ወደ ስነ ልቦናቸው ለረጅም ሰዓት ላይ መለሱ ይችላሉ። ትዳር እንኳን ድንገት በሆነ አጋጣሚ ከአመትም ከ3ም ከ4ም አመት በኋላ ተጠግኖ ወደ ነበረበት ቢመለስ ልጆች በመሀል ብዙ ነገር ስለሚያጡ ውስጣቸውን ያለ ነገር ወደ ኋላ መመለስ አይቻልም። ውስጣችሁ የተቆሳሰለ ባልና ሚስትም ብትሆኑ የተቆሳሰላችሁትን የተደማማችሁትን ነገር ያው ትተውታላችሁ እንጂ ትረሱታላችሁ ማለት አይደለም። እና ችግርም ቢኖር መጣላትም ቢሆን መጨቃጨቅም ቢሆን ባልና ሚስት ብቻቸውን ነው ሊያደርጉት የሚገባው። አይደለም የባል ወይም የሚስት ዘመድ ቀርቶ አጠገቡ ኑሮት ያንን ችግር እንዲሰማ ማድረግ ቀርቶ የገዛ ልጆቻችሁ ራሱ መስማት የለባችሁም ከአቅማችሁ በላይ ካልሆነ በስተቀር። እና በህይወት አጋጣሚያችሁ ይህንን ነገር ብትጠቀሙ የተሻለ ነው። እና ሚስቶቻችሁን አታስጨንቋቸው። እውነት ትዳር በራሱ እኮ ከባድ ኃላፊነት ነው። ልጅ መውለድ በራሱ ከባድ ኃላፊነት ነው። እናቶች፣ ሴቶች የሚሸከሙት ነገር እንዲህ እንደቀላሉ የሚወራ አይደለም። በጣም ከባድ ነው። ከዛ አልፎ ደግሞ እንደገና በተለያየ ወገን በቤተሰቦቻችሁ ምናምን ሚስቶቻችሁ እንዲጨነቁ ዋጋ እንዲከፍሉ እንዲያለቅሱ እንዲማረሩ ባታደርጉ የተሻለ ነው። ምክንያቱም እናንተ ሚስቶቻችሁን ብትንከባከቡ ለሷ የተሻለ ነገር ብትሆኑ ለልጆቻችሁ መልካም አባት ብትሆኑ እነሱን ብትንከባከቡ እኮ እግዚአብሔር ይከፈላችኋል። እውነቴን ነው የምላችሁ። ደግሞ ለሚስቶቻችሁ መልካም ያልሆናችሁ ለማን ትሆናላችሁ? እዚህ ምድር ላይ እኮ ለእነሱ መልካም ካልሆናችሁ ለልጆቻችሁ መልካም ካልሆናችሁ ለሌላ ሰው ለማንም መልካም ልትሆኑ አትችሉም። ብትሆኑም ትርጉም የለውም፣ ተቀባይነት አይኖረውም። እና ሁሌም ለልጆቻችሁ ለሚስቶቻችሁ ጥሩ ባልና ጥሩ አባት መሆን ለእናንተ ነገ እኮ መልሶ ይከፍላችኋል። ምክንያቱም የእግዚአብሔርን ኃላፊነት ስለምትወጡ የተሰጣችሁ ኃላፊነት ከምድር ስላልሆነ ሰማያዊ ስለሆነ ሰማያዊ እኮ ነው። እግዚአብሔር ሕግ የጸደቀ እኮ ነው። አይደለም እኛ በእግዚአብሔር ሕግ የጸደቀውን በምንሰራበት መስሪያ ቤት ሕግ ረቆ የጸደቀውን ሕግና ከብር የለ እንዴ? እዛ እንገዛ የለ እንዴ? ስለዚህ እኔ ደግሞ እርግጠኛ ሆኜ ነው የምናገረው። እውነት ሚስት ተጨቃጫቂ ናት። ተጨቃጨቀችኝ እንጂ ተጨቃጫቂ ገና ሊሄድላት ነው ምናምን የምትሉ ባሎች ማለት ነው። እናንተ እኮ ብዙ ነገር ስለምታጎሉባት ነው የምትጨቃጨቃችሁ። ወይ በባህሪ ወይ ቤቷ ውስጥ ባለ ነገር ወይ አትመቿትም። በቃ ነገር ትፈልጓታላችሁ ማለት ነው። ሴት ልጅ ከተመቻችኋት፣ ሴት ልጅ የእሷን ባህሪ ካወቃችሁት፣ እሷን ለማስደሰት ሁሌ ከእሷ ጎን እንደሆናችሁ ካሳወቃችኋት፣ የምሬን ነው የምላችሁ ትንሽ የሰጣችኋትን አበርክታ አብዝታ ነው የምትሰጣችሁ። ይሄ የማንንም ሴት ባህሪ ነው። ስለዚህ እናንተ ያንን ብታደርጉ ለእናንተም ሰላም ነው። ግን ወጣችሁ አሉ እኔ በጣም የሚገርመኝ ይገጥሙኛልም እንደዚህ አይነት ከሚስቶቻቸው ጋር የሚኖሩ ባሎች በስራ ቦታ ሊሆን ይችላል ምናምን እና በቃ ተጨቃጫቂ ናት። ቤት ስገባ በቃ ሰላሜን ነው የምትነሳኝ። ምን እንጃ ለልጆቼ ብዬ ነው እንጂ የምኖረው አንድም ቀን ማድር አይመስለኝም ነበረ እያሉ የሚስቶቻቸውን ገበና የሚያወሩ አሉ። ገበናቸውን የሚያወሩ የአካልን ገበና አታውራ። ለምንድን ነው የምትጨቃጨቀኝ ብለህ ለምንድን ነው የተወሰነ ደቂቃ ቁጭ ብለህ የማታስበው? ልክ ስትገባ ጭቅጭቁ በጀመረበት ሰዓት ምን አጥፍቼ ነው የምትጨቃጨቀኝ? ምንድን ነው ያጎደልኩባት ነገር? ምንድን ነው ያልተረዳኋት ነገር ብለህ ለምን አታስብም? ያኔ እኮ ኮዙን ታገኘዋለህ። ከዛ አንተም ደስተኛ፣ ልጆቹም ደስተኛ፣ እሷም ደስተኛ ትሆናላችሁ። ባይኖራችሁ እንኳን በፍቅር ተደስታችሁ ተሳስባችሁ ተሳስቃችሁ ፍቅርን ተመግባችሁ ታድራላችሁ። እውነት ነው የምላችሁ። ግን አንተ ያጎደልከው ሳይገባህ አንተ ያረከው የቀነስክባት ነገር ሳይገባህ እሷ እንደጨቀጨቀችህ እሷ እንዳማረረችህ በቃ ህይወት እንዲያስጠላህ እንዳረገችህ እና ኧረ እንደውም አንዳንዱ ደግሞ ምን ይላል በቃ ኦልሞስት አመት ሊሆነን ነው አብረን ተኝተን አናውቅም ሁላ የሚል አለ። በጣም ጸያፍ ነገር ማለት ነው። እኔ እንደዚህ የምትሉ ሰዎች ራሱ ምናችሁን እንደሚያማችሁ አላውቅምና እርግጠኛ ነኝ ሚስት ብዙ ጊዜ ገመናዋን ከቤት ውጭ አታወራም። ምክንያቱም ጥቃት ይመስላታል። የተሸነፉ የተናቁ አይነት ስሜት ስለሚሰማት የራሷን ክብር
ብዙ ጊዜ ነው ያልኩት። የሚናገሩ የሉም እያልኩ አይደለም፣ ሊኖሩ ይችላሉ። እነሱም ቢሆን ግን ስለሚጨንቃቸው ነው ብዬ ነው ማስበው። ያንን ትሪት ለማግኘት ምክር ለማግኘት መጽናናትን ለማግኘት ሊሆን ይችላል ብዬ ነው ማስበው። እና ያንን ባታረጉ ጥሩ ነው። መልካምነት ለራስ ነው፣ መልሶ ይከፍላል። እና አምሽታችሁ ትገባላችሁ። በቃ ቤቱን ማየት አልፈልግም። ቤቱን እንድታይ አድርገው አንተ። በቃ ቤቱን አንተ እጅ ላይ ነው ያለው። ሁሉም ነገር አንተ እጅ ላይ ነው ያለው። ያንተ እጅ ላይ ያለውን ነገር መስጠት መለገስ ከቻልክ፣ የማይከፈልበትን ፍቅር ልሰጣት ከቻልክ፣ ሴት ልጅ በጣም በፍቅር ነው ልትቀበል የምትችለው። እውነት ስትቆጣ፣ ስትናደድ ስሜቷን አንብበህ ሲጀመር ምንድን ነው ሊያስቆጣት የሚችለው ነገር? ምንድን ነው ሊያስከፋት የሚችለው ነገር? ላላስደስታት የምችልበት ነገር ምንድን ነው ብለህ የሚስትህን ባህሪ በደንብ ጠንቅቀህ ማወቅ አለብህ። ከዛ በኋላ ካወቅከው በኋላ ቀላል ነው የሚሆንልህ። ያንን ነገር አታደርገውም ማለት ነው። ግን ሆን ብለህ እሷ ልትበሳጭ፣ ልትቆጣ፣ ልትናደድ የምችልበትን ነገር እያደረግ አይ ቤቱ አስጠልቶኛል፣ ቤት መሄድ ደብሮኛል፣ በጣም ብዙ ጊዜ ከእሷ ጋር አብረን ካደረን እያልክ እያወራህ የምትኖር ከሆነ ኦልሬዲ በቃ ሁሌም እንደዚህ ትኖራለህ። መጨረሻ ፍቺ ነው የሚሆነው፣ ሌላ ምንም ሊሆን አይችልም። እና ወይም ፊት ማድረግ ምናምን ነው የሚሆነው። እና ይሄንን ባታረጉ የተሻለ ነው። እህቶች ደግሞ አይዟችሁ፣ በጣም በውስጥ መስመር ከባድ የሆነ ላይፍ የምታሳልፉ አላችሁ የምትጽፉልኝ። እና በቃ ጸልዩ፣ እግዚአብሔር ያውቃል። እግዚአብሔር ለእናንተ ያለው ከሆነ የትም አይሄድም። የሆነ ቀን ጠብቆ እግዚአብሔር ይመልስላችኋል። ለእናንተ ያላለው ነገር ከሆነ ግን ምንም ብታረጉት፣ ምንም ብትሉት በቃ ከህይወታችሁ ይወጣል። ለመልካም ነው፣ ለበጎ ነው ብላችሁ አስቡ ብዬ